السلام عليكم ورحمة الله وبركاته. أهلا وسهلا ومرحبا بكم يا متابعين الكرام. እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እንደምን አላችሁ? እንዴት ይዟችኋል? ሁላችሁም ሰላም ብያለሁ። ይህ እንግዲህ የመጨረሻዬ ነው። ረመዳን ገባ። ሰሞኑን የከረምኩበት ስራ አንድ ቪዲዮ ቀንጨብ አድርጌ ያሳይቻችሁ ነበረ። ይህኛው የመጨረሻ ቪዲዮ ወደ ግቢ ከውጭ ነበር መጀመሪያ ስቀርጽ የነበረው። ውስጡንም ቤታቸውንም ጭምር እንደዚሁም ጠቅለል አድርጌ ደግሞ በአንድ አነስ ባለች ደቂቃ በ10 ደቂቃ ልትሞላ ጥቂት በቀራት ይዤ ወደ እናንተ ብቅ ብያለሁ ማለት ነው። ሁላችሁንም እንኳን ለተከበረው ለረመዳን ወር በሰላም አደረሳችሁ። ወሩ የሰላም፣ የጤና፣ የፍቅር፣ የአንድነት የምንቻቻልበት ወደ አላህ የምንገናኝበት ኔትወርካችን የሚስተካከልበት አላህ ያድርግልን። ወንጀላቸው ተምረው እሱ ጋር ተወዳጅነትን ያገኙ ባሮች፣ እሱ ጋር ከሚወደሱ ባሮች አላህ ያደርገን። ለሰው ፊት ወይም ለዩልሚታ ወይም ደግሞ ለጥቅም ለሌላም ነገር ሳይሆን የሱን ፊትን ብቻና ብቻ ፍለጋ ወደሱ የሚቆሙ ጸሎት ላይ የሚያድሩ ቁርአን ሲቀሩ የሚያድሩ ጾማቸውን በትክክል ከሚጾሙ ውድ ባሮቹ መካከል ያደርገን ያ ረቢ አላሁማ አሜን። እንዲህ እያለን የሰሞንኛ ስራዬ በጣም ከብዳኝ ነበረ። እንቅልፍ አብዝታብኛለች። በነገራችን ላይ ከስራ መጣሁ ማታ ሌሊቱን አሁን ተኝቼ የማላውቀው ሰውዬ ሌሊቱ ምናምን በጣም እንቅልፍ እየተጫጫነኝ ነውና ለምን ፀሐይ ታውቃላችሁ፣ ፀሐይ ላይ መዋል በጣም አድካሚ ነው፣ ጭንቅላት ያዞራል። እና ለማንኛውም አጠናቅቄያለሁ አልሐምዱሊላህ። ዛሬ እስከ ቤቱ ጭምር አጠናቅቄያለሁ። ታውቃላችሁ የአረብ ቤት በጣም የአረብ ግቢ በጣም ሰፊ ነው እና እዚች ጋር ይችኛዋ ስራ ይሄ ስትራሃው ነው። ይሄንን የቀረችኝን አለ አይደል በዚህ በየሰንጥቁ ውስጥ የማይደርሳት በትልቁ ፍርሻ የማይደርሳትን ቦታ ነካ እያረኩ እያስተካከልኩኝ ነው። የመጨረሻ ማስተካከል ላይ ነኝ። ከዚህ በተረፈ ይሄ ስራ እንደዚህ ለሚያየው ሰው ውጭ ላይ ቆሞ ዳር ላይ ቆሞ ለሚያየው ሰው በጣም ቀላል ነው። እንደውም የሆነ ሰዓት ደከመኝና ይሄን ስራ ከጀመርኩ ያው ሳምንት ሆነኝ። ደከመኝና አይበቃ ከዚህ በላይ አልቻልኩም፣ ብሩም ይቅርብኝ ምናምን ብዬ ሰው ፈልጉ አልኳቸው። ይህ ስራ ያደክማል እንዲህ ያሉኝ። የምሬ ነው ብላችሁ ለምን እንዲህ ቆሜ ምናምን ስሰራ ለተመልካች እንዲቀላል ጨዋታ ነገር ምናምን ነው ይመስለው። በጣም አድካሚ ስራ ነው። በጣም አድካሚ ስራ ነው። ማንኛውም ስራ እንዲህ ከርቀት ስታዩት ወይም ደግሞ ቆሞ ለሚመለከት አካል ቀላል ነው። ውስጡ ገብቶ ደግሞ ለሞከረው አካል ወይም የሞከረው አካል ወይም ደግሞ ከዛ ፊት ሰርቶ የሚያውቀው አካል ብቻ ነው የእናንተን ልፋት የእናንተን ድካም የሚረዳው ማለት ነው። እና አምጡ አልኳቸው፣ ሰራተኛ አምጡ እባክህ፣ አሁን ሌላ ሰራተኛ እናመጣም፣ እንደጀመርክ ጨርስልን ሲሉ እንደገና ያው ወገቤን አሰር አድርጌ ምን አማራጭ አለ፣ በዚህም ደግሞ ያው ገንዘቧም ታሳሳችኋለች ምናምን ነገር። እቺ ገንዘብ መቼም ከሀገር ያባረረችን እሷ አይደለች፣ ከሀገር ያስወጣችን እሷ ነች። ገንዘብ ፍለጋ ነው ከሀገር የወጣ ነው። እንደ ተጨማሪ ስራ ሲሆን ደግሞ የአንድ ሳምንት የሁለት ሳምንት ልፋት አንዳንዴ ጥርስ ነከስ ማድረግ የሚባል ነገር አለ። ጥርስ ነከስ ተደርጎ አንዳንዴ ድካማችንን ሳናዳምጥ ነገሮችን ማሳለፍ መስራት ተገቢ ነው። ደግሞ ከአቅም በላይ ከሆነ ራስን ማጨናነቅ፣ ራስን ለአጉል ነገር መዳረግም ተገቢ አይደለም። በመጠኑ መሆን አለበት። ገንዘብ አንዳንዴ
ይሸውደናል። ገንዘብ ባገኘን ቁጥር እኛ ራሳችንን ጥለን ለጉዳት የሚያደርገን ነገር ያ ገንዘብ ወደ ሐኪም ቤት ቢለወጥ እኛ እንደማያክመን እናውቃለን። ጭራሽኑ አይደለም ሊያክመን ምንም አይሰራልንም። ሐኪም ቤት ስትገቡ ታውቁታላችሁ። አላህ ይጠብቀንና ከእንደዚህ አይነት አደጋ። ሐኪም ቤት ስትገቡ የወር ደሞዛችሁ እናንተ 30 ቀን ሙሉ ወገቤን አንዴ እግሬን አንዴ ራሴን እያላችሁ የሰራችሁት ገንዘብ ለአንድ ቀን ሕክምና አይበቃችሁም። ምክንያቱም እዛ የሚጠየቀው ከባድ ገንዘብ ነው። ስለዚህ አንዳንዴም ያው አገኘን ብለን ራሳችንን አልሆነ ነገር ላይ መጣል የሚጎዳን ነገር ከሆነ ማቋረጥ ግድ ይላል። አይታረኩትና ጎጂ ነው፣ ግን ደግሞ ሳምንት የምትፈጅ ነገር 30 ቀን ምናምን ኢንሻአላህ ረበና የሲረል ኡሙር እያልኩኝ ይገፋፋሁኝ። አልሐምዱሊላህ ባላህ ፍቃድ ዛሬ አጠናቅቄ ይኸው ቪዲዮንም ይዤ ወደ እናንተ ጎራ ብያለሁ። የሰሞኑ ቆይታዬ ይህንን ይመስል ነበር። በጣም ከዚህ ሁሉ ስራ ለኔ በጣም አዳጋች የሆነው ይሄ ግድግዳዬ ምንድነው የሚባለው አጥሩ ምናምን በጣም ቀላል ነው፣ ጨዋታ ነው። እሱ በጣም ጨዋታ ነው። አጥሩ አይከብድም። ግን ቤት ያው ድካም አለው፣ አጥሩ ድካም አለው እንጂ ብዙም ለጉዳትም አይዳርጋችሁም። ስለም ምንድነው የሚባለው በእኛ መሰላል ነው የሚባለው። መሰላልም ብዙም አያስፈልጋችሁም። ቢያስፈልግ እንኳን ያን ያህል ቁመት ስለማይኖረው ማለት ነው። ግን ቤት ከሆነ ሱብሃንአላህ ከዛ ላይ ወደኩ አልወደኩ ያኒ ይሄ ዋጋ የሚያስከፍል ነገር ነው። ምን አልኩኝ? ከዚህ ላይ ብወድቅ የሚደርሰው ጉዳት የሚይዘው አያያዝ ሱብሃንአላህ ከፍርሃት የተነሳ ማለት ነው። ያኔ ሁሉም ነገር ቀደር አላህ ነው። ለምሳሌ የተጻፈ ነገር አይቀርም አውቃለሁ። ነገር ግን ከዛ በፊት ጥንቃቄ ስናደርግ ተወከል ለምሳሌ አንዳንድ ጊዜ ምን አለ መሰላችሁ ተወከልቱ ዐለላህ ስንል ራሳችንን ወዳልሆነ ነገር እየገፋን አይደለም። ተወከልቱ ዐለላህ የሚባለው ራሳችንን በተጠንቀቅ ይዘን ከሚያስፈሩ ነገሮች ጠብቀን ሰበብ አድርሰን ነው ተወከልቱ ዐለላህ የሚባለውና እዚህ መሰላሉ ይታያችኋል። አሁን ይሄ የቤቱ ነው። ይሄን ቦታ በጣም አስቸጋሪ አሁን ከርቀት ስለሆነ ብዙም እንዳይለይም ፈልጌ ያው ቤታቸው ብዙ ጊዜ ካሜራ ውስጥ እንዲገባባቸው እንዲሰወር ምናምን አይፈልጉም አረቦች ታውቃላችሁ ይሄንን። እኔ ግን ዝም ብዬ ሰወርኩና ትንሽ ከለሩን ለመቀየር ሞክሬያለሁ። እንደዚሁም ራቅ ለማድረግ ሞክሬያለሁኝ። ርቀት ላይ ስለሆነ ቁመቱ አይለይም አሁን ከዚህ ቤቱ ማለት ነው። እንዲህ በቪዲዮ ሲታይ በጣም ትንሽ ነው የሚመስለው። በነገራችን ላይ በጣም ረጅም ነው። በጣም ረጅም መሰላል ነው ያመጡልኝ። ይሄ መሰላል አንዴ መውጣትና መውረዱ በራሱ ሌላ ትልቅ ስራ ነው። እዛ ስትደርሱ ደክማችኋል፣ ከዛ ስትወርዱ ደክማችኋልና ቤቱን መቀለሙ በጣም አዳጋች ሆኖብኝ ነበር። በጣም አድክሞኝ ነበር ትናንትናና ዛሬ ማለት ነው፣ 2 ቀን። ውድና የተከበራችሁ የሰሞኑ ቆይታዬ ይህን ይመስላል። ቪዲዮውን ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ተባበሩ። ሰላማችሁ ብዝት ይበል። መልካም ጊዜ ይሁንላችሁ።